በሊቨርፑል ማሊያ ከተመለከታችኋቸው ምርጥ ተጫዋች ማን ነው? በፍጹም አይችልም የምትሉትስ? ይህ እግር ኳስ ከ90 ደቂቃ አንድ ጨዋታነት በላይ ነው በሚል ሐሳብ አስገራሚ ለየት ያሉና መረጃ ሰጪ ጉዳዮችን የምናነሳሳበት የ90+ የዩቲዩብ ቻናላችን ነው። በዛሬ ቪዲዮአችን በሊቨርፑል ታሪክ የታዩ የምንጊዜ ማስቀያሚ የተጫዋቾች ዝውውሮችን እንመለከታለን። የመረጃ ምንጫችን goal.com የተሰኘ የእግር ኳስ ሚዲያ ዌብሳይት ነው። የሊቨርፑል ደጋፊዎች የሚረሱት ተጫዋች አይደለም። በ2011 ድንቅ ብቃትን ያሳለፈበት ኒውካስትል ለቆ ሊቨርፑልን በ35 ሚሊዮን ፓውንድ ሲቀላቀል ትልቅ ግልጋሎትን እንደሚሰጥ በብዙዎች ታምኖበት ነበር። በዚህም ለፊርማው የተከፈለው በወቅቱ ሪከርድ የሆነ ክፍያ ትልቅነት ያሳሰበው አልነበረም። ነገር ግን የተጠበቀውና የሆነው ለየቅል ነው። አንዲ ካሮል ከሉዊስ ሱዋሬዝ ጋር በተመሳሳይ ዝውውር ወቅት ነው ሊቨርፑልን የተቀላቀለው። ቀያዮቹ ለሱዋሬዝ 26 ሚሊዮን ፓውንድን አውጥተው ሲያስፈርሙ አቆም ወርዶ 2 ዓመታትን ብቻ ለቆየው አንዲ ካሮል ግን 41 ሚሊዮን ፓውንድን ከፍሏል። በዚህም ሊቨርፑሎች ከከሰሩባቸው ጥቅም አልባ ዝውውሮች እንዳንዱ ይቆጠራል። ዴንማርካዊ አማካኝ ክርስቲያን ፖልሰን ጁቬንቱስን ለቆ ሊቨርፑልን ሲቀላቀል ቀያዮቹ ዣቪ አሎንሶን ይተካል የሚል ተስፋ ጥለውበት ነበር። ነገር ግን ተጫዋቹ ያገለገላቸው ለ1 ዓመትና 12 ጨዋታዎች ብቻ ነው። የእንግሊዝ ሊግን ፍጥነት መቋቋም አቅቶት ታይቷል። በተጨማሪም ሊቨርፑሎች በዛ ዓመት ከሮይ ሆድሰን ወደ ኬኒ ዳግሊሽ ባደረጉት የአሰልጣኝ ለውጥ ፖልሰን በአዲሱ አሰልጣኝ ባለመፈለጉ ከ1 ዓመት በላይ በመርሲሳይድ እንዳይቆይ አድርጎታል። ለሊቨርፑሎችም ካልተሳኩላቸው የተጫዋች ዝውውሮቻቸው እንደ አንዱ ይቆጠራል። ማይክል ኦዌን ወደ ሪያል ማድሪድ እንዲሄድ ከፈቀዱ በኋላ ሊቨርፑሎች በልውውጥ ስምምነት ያገኙት ስፔናዊ ነው። በዚህም አንቶኒዮ ኑኔዝ የባሎን ዶር አሸናፊውን የመተካት ኃላፊነትን ተሸክሞ ነው አንፊልድ የደረሰው። ነገር ግን ይህ ለእርሱ ከባድ ነበር። ኑኔዝ በደጋፊዎች ከመጀመሪያ ቀን የጀመረ ተቃውሞን ማስተናገድ ጀመረ። በቤኒቴዝ ስርም ምንም አይነት ተጽዕኖ መፍጠር አልቻለም። 2004ን ብቻ በሊቨርፑል ቤት የቆየው ኑኔዝ በ18 ጨዋታዎች ተሰልፎ አንድም ጎል ሳያስቆጥር በዛው ዓመት ከሊቨርፑል ወጥቶ ሴልታ ቪጎን ተቀላቅሏል። በጣሊያን ለዋና ከተማው ቡድን ሮማ ለ4 ዓመታት በአማካይ ቦታ ያሳየው ድንቅ ብቃት በ2010 ሊቨርፑሎች 17 ሚሊዮን ፓውንድን አውጥተው የግላቸው እንዲያደርጉት ምክንያት ነበር። ደጋፊዎችም ከዣቪ አሎንሶና ስቲቨን ጄራርድ ጋር የሚኖራቸውን ጥምረት ለመመልከት ዋክተው ሲጠብቁ ነበር። የጉጉት ግን እድሜ ያልነበረው ጉዳት አኩላይንን ክፉኛ ተፈታትኖት ለ3 ዓመታት የፈረመውን ተጫዋች የእንግሊዝ ቆይታ በ1 ዓመት እንዲገታ አድርጎታል። ቀሪውን የውል ዓመታትም ወደ ሀገሩ ተመልሶ በጁቬንቱስና ኤሲ ሚላን እንዲያሳልፍ ተገዷል። በሊቨርፑል ቤት እንደ ሌጀንድ ከሚታዩ ተጫዋቾች አንዱ የሆነው ጂሚ ካራገር በሊቨርፑል ቤት 17 ዓመት ቆይታዬ እጅግ መጥፎ ተጫዋች ሲል የጠቀሰው ተጫዋች ነው። ከስቲቨን ጄራርድ ጋርም ግጭት ውስጥ ከመግባት አልተመለሰም። ሊቨርፑላውያን በማያሻማ መልኩ ማስታወስ ከማይፈልጓቸው አስከፊ ዝውውሮች ውስጥ አንዱ ነው። አልሃጂ ዲዩፍ በ2002 የዓለም ዋንጫ ከሴኔጋል ጋር ካንጸባረቀ በኋላ ሊቨርፑሎች ቡድናቸውን ሊያጠናክሩበት በ2003 $15 ሚሊዮን እና የ3 ዓመት ኮንትራትን ሰጥተው አስፈረሙት። በመጣበት ዓመት አንድም ጎል ማስቆጠር ተስኖት ዓመቱን 11 ቢጫና 1 ቀይ ካርድ አስመዝግቦ አጠናቀቀ። በቀጣዩ ዓመት በውሰት ቦልተንን ከመቀላቀሉ በፊት በጠቅላላው ለሊቨርፑል 55 ጨዋታዎችን ያደረገው ዲዩፍ 3 ጎሎችን አስቆጥሮ በውዝግብ የተሞላውን የሊቨርፑል ፋይሉን ዘግቷል። ብዙዎች ለየት ባለው የፀጉር ስታይሉ ያውቁታል። በእግር ኳስ ተጫዋችነቱም የሚጠቀስለት የተለየ ተግባር የለውም። ለግማሽ የውድድር ዓመት ብቻ በሊቨርፑል የቆየው ዣቪየር አብዛኛውን ቆይታውን በቤንች ላይ አድርጎ ለቱርኩ ጋላታሳራይ በውሰት ተሰጥቷል። ሱፐር ማሪዮ ሊቨርፑልን ሲቀላቀል በኢንተር፣ ማንቸስተር ሲቲ እና ኤሲ ሚላን በታላቅነት የሚነሳ ስሙን እንደያዘ ነበር። ነገር ግን በሊቨርፑል ያንን ስመ ገናና ጣሊያን ያስፈሪ አጥቂ ያልተመለከት ነው። የባላቶሊ የጨዋታ ትኩረቱ ያነሰ አቅመ ቢስና ዝግ ያለ ነበር። ለሊቨርፑል በፈረመበት 2014 ካስቆጠራቸው 4 ጎሎች በላይ 7 ቢጫ ካርዶችን ተመልክቶ ያልተሳካውን የሊቨርፑል ቤት ቆይታውን አጠናቆ በውሰት ዳግም ኤሲ ሚላንን ተቀላቅሏል።
ምናልባት የተጫዋቹ ድክመት ላይሆን ይችላል። ነገር ግን ኢጋኦ አስፓስ ከሊቨርፑል ኪሳራ ፊርማዎች ውስጥ የሚመደብ ተጫዋች ነው። በ139 ጨዋታዎች 46 ጎሎችን ያስቆጠረበትን ሴልታ ቪጎ ለቆ ቀያዮቹን ተቀላቅሏል። ነገር ግን መጫወት የቻለው አንደኛውን ዓመት ብቻ ነው። በዚህም ለሊቨርፑል መጫወት የቻለው 14 ጨዋታዎችን ብቻ ሲሆን አንድም ጎል ሳያስቆጥር በውሰት ለሲቪያ ተሰጥቷል። ከሲቪያ አንድ ዓመት በኋላ የቀድሞው ክለቡን ሴልታ ቪጎ የተቀላቀለው አስፓስ ከ2015 ጀምሮ ባደረጋቸው 337 ጨዋታዎች 151 ጎሎችን አስቆጥሯል። በአርቢ ሌፕዚግ ካሳለፋቸው ድንቅ ዓመታት በኋላ ሊቨርፑል ናቢ ኬታን የመሃል ሜዳ አማራጮችን ለማጠናከር ወሳኝ መሆኑን አምኖ ከ50 ሚሊዮን በተሻገረ ፓውንድ አስፈረመው። የወቅቱ አሰልጣኝ ጀርገን ክሎፕም ከኬታ ይልቅ ለዊናልደም፣ ጆርዳን አንደርሰን እና ፋቢኖ የመሰለፍ ዕድል ይሰጡ ነበር። በተጨማሪም ተደጋጋሚ ጉዳቶች አማካዩን የሊቨርፑል ቤት ቆይታ በመጥፎነት እንዲነሳ አድርጎታል። ቀያዮቹን በለቀቀበት የመጨረሻ ዓመትም ማድረግ የቻለው 8 ጨዋታዎችን ብቻ ነው። ኬታ የ5 ዓመታት የሊቨርፑል ቤት ቆይታውን በ84 ጨዋታዎችና 7 ጎሎች ቆይቶ ዳግም ወደ ጀርመን ተመልሷል። በሊቨርፑል ቤት በቅርብ ጊዜ ከተመለከትናቸው ያልተሳኩ ዝውውሮችም እንደ አንዱ ሆኖ ተመዝግቧል። ሊቨርፑሎች ሉዊስ ሱዋሬዝን ለመተካት ካደረጓቸው ዝውውሮች መካከል አንዱ የቤንቴኬ ዝውውር ነው። ቤንቴኬ በ2015 32.5 ሚሊዮን ፓውንድ ፈሶበት ነው አንፊልድ የደረሰው። ነገር ግን ቤልጂየማዊው ግዙፍ አጥቂ ለሊቨርፑል የሚመጥን አጥቂ አልነበረም። ይህንን በጊዜ የተረዱት ክሎፕም የፈረመበትን ዓመት አብዛኛውን ጨዋታዎች በተጠባባቂ ቦታ ላይ ተቀምጦ እንዲያሳልፍ አድርገዋል። በዚህም በ2016 ወደ ክሪስታል ፓላስ ከመመለሱ በፊት 29 ጨዋታዎችን ለቀያዮቹ አድርጎ 9 ጎሎችን ብቻ አስቆጥሮ ሊቨርፑልን ለቋል። ብዙዎችም በሊቨርፑል ከታዩ ደካማ ዝውውሮች ውስጥ ይጠቅሱታል። የዛሬ ቪዲዮአችን ይህንን ይመስል ነበር። ከዚህ ቀደም የማንቸስተር ዩናይትድ እና አርሰናልን መጥፎ ዝውውሮች ቪዲዮ ሰርተንላችሁ ነበር። ቪዲዮቹን በኢንድ ስክሪን እንዲሁም በኮሜንት እና ዲስክሪፕሽን ቦታዎች ላይ ባስቀመጥንላችሁ ሊንኮች ማግኘት ትችላላችሁ። ለተመሳሳይ ቪዲዮ ቻናሉን ሰብስክራይብ ማድረጋችሁን አዘንጉ። መልካም ጊዜ።